አሁን ሰዎች የሰዎችን ድምጽ ወይ ደግሞ ምስል እያሳዩ ቪዲዮ መስራትና ገቢ ማግኘት እየተለመደ መጥቷልና ምስላቸው ወይ ደግሞ ድምጻቸው እየወጣ ቪዲዮ የሚሰራባቸው ሰዎች ደግሞ ከዛ ነገር ላይ ጥቅም አላገኙም። ሁለተኛ ደግሞ ፍቃድም አልሰጡም። ታዲያ ከህግ አንፃር እንዲህ አይነት ነገሮች እንዴት ይታያሉ የሚለውን ነገር ለመናገር ነው ዛሬ ብቅ ያልኩትኝ። የመጀመሪያው እንግዲህ የህጋችን ሁሉ የህጎች ሁሉ የበላይ የሆነው ህገ መንግስታችን በተለይ በአንቀጽ 26 ላይ በግልጽ የሰዎች የግል ህይወት መከበር እንዳለበት ይህም ደግሞ በፖስታ የሚለዋወጡት መልእክት በቴሌፎን የሚደራረጉት ኮንቨርሴሽን ወይ ደግሞ ንግግሮችና ሌሎች ሚስጥራዊነታቸውን የጠበቁ ንግግሮቻቸው ወይ ደግሞ ግላዊ የሆኑ ህይወቶቻቸው መጠበቅ እንዳለባቸው በግልጽ ይናገራል ማለት። ስለዚህ የትኞቹም ህጎች ቢሆኑ ያ ማለት አዋጆች፣ መመሪያዎች ሆኑ ደንቦች ይህንን ህገ መንግስት ባከበረ መልኩ ነው የሚወጡት ማለት ነው። ስንቀጥል በወንጀል ህጋችንም ቢሆን የሰዎች ክብር መነካት እንደሌለበት በተለይ ከ604 እስከ 606 ባሉት ህጎቻችን ላይ በግልጽ ተቀምጧል። ስለዚህ ያስቀጣል ማለት ነው። በመጨረሻም ደግሞ የሲቪል ኮዶቻችንን ስንፈትሽ ደግሞ በተለይ በአንቀጽ 11 እና 27 ላይ ማንኛውም ሰው ያለ ፍላጎቱ ወይ ደግሞ ያለ ፈቃዱ ምስሉም ወይ ደግሞ ድምፁ ኢንተርፕሬት ሲደረግ ማለት ነው መውጣት ወይ ደግሞ ለጥቅም መዋል የለበትም ይላል። ታዲያ ይህ ምስሉ ወይ ደግሞ ይሄ ድምፁ እሱ ሳያውቅና ፈቃዱ ሳይሰጥ ለኮሜርሻል ፐርፐዝ ወጥቶ ንግድ ተነግዶበት ከሆነ ወይ ደግሞ ጥቅም ተገኝቶበት ከሆነ ይህ ያለ ፈቃዱ ድምፁ የወጣበት ወይ ምስሉ የወጣበት አካል ወይ ደግሞ ሰው ጥቅም በተገኘበት ላይ ክስ መስርቶ ካሳ የመጠየቅ መብቱ የተጠበቀ ይሆናል ማለት ነው። ስለዚህ እንዲህ አይነት ድርጊቶች በወንጀልም ሆነ በፍትሐ ብሔር እንዲሁም ደግሞ በህገ መንግስታችንም የተከለከሉና ሊያስጠይቁ እንደሚችሉ ካሳም ሊጠየቅባቸው እንደሚችል መታወቅ ይኖርበታል ማለት ነው።